የስቶክ ዋጋ ለምንድነው የሚጨምረው? ለምንድነው የሚቀንሰው? ያ ማለት በየጊዜው ወይም በየወቅቱ የስቶክ ዋጋቸው ይጨምራል፣ ቫልዩአቸው ይጨምራል ወይም ደግሞ ይቀንሳል። ስለዚህ የስቶክ ዋጋዎች በየጊዜው የሚጨምሩበትና የሚቀንሱበት ምክንያት ምን እንደሆነ በዛሬ ቪዲዮአችን ላይ እንመለከታለን ማለት ነው። ከዛ በፊት ቻናሉ ፕሊዝ ሰብስክራይብ ያደረጋችሁ ፋሚሊ ሆኑ። አሁን በቀጥታ ቪዲዮአችን እንገባለን። የስቶክ ዋጋዎች ለምንድነው ዋጋቸው በየጊዜው የሚጨምረው? ለምንስ ነው ደግሞ የሚቀንሰው? ለምሳሌ ዛሬ የገዛችሁት አክሲዮን ወይም አሁን ድርጅት ላይ ኢንቨስት ያደረጋችሁት የገዛችሁት ስቶክ ዋጋ በየጊዜው ወይ ይጨምራል ወይ ይቀንሳል። ስለዚህ ይሄ ደግሞ ለብዙ ሰዎች እንደ ስጋት ይቆጠርባቸዋል፣ ወይም ደግሞ እንደ ስጋት ይመለከቱታል። ምክንያታቸው ምንድነው የሚለው ነገር ነው የምንመለከተው። የመጀመሪያውን ደረጃ የሚይዘው የፍላጎትና የአቅርቦት ህግ ይባላል፣ ወይም የዲማንድ ኤንድ ሰፕላይ ሮል የምንለው ማለት ነው። ዲማንድ ኤንድ ሰፕላይ ላይ የተመሰረተ ነው ስንል የአንድ ካምፓኒ ወይም አክሲዮን ዋጋውን እንዲጨምር የሚያደርጉ እንዲቀንስ የሚያደርጉትም የፍላጎትና አቅርቦት ላይ የተመሰረተ በመሆኑ ነው። እንግዲህ የአንድ ካምፓኒ ሼር ወይም ስቶኩን ሰዎች በብዛት የሚፈልጉት ከሆነና መግዛት ሲጀምሩ ዋጋው ይጨምራል ማለት ነው። እንዲሁም ደግሞ ስቶክ ሆልደሮች ወይም የአክሲዮኑ ባለቤቶች የምንላቸው የአክሲዮኑ ባለቤቶች ሸሩን በብዛት የሚሸጡ ከሆነ ሁሉም ሸር ሆልደሮች በሚባል ደረጃ ሸሩን ለመሸጥ ኢንትረስት ሲያሳዩ ወይም ፍላጎት ሲያሳዩ እና ለመሸጥ ውሳኔ ሲወስኑ ሸር ዋጋ እየቀነሰ ይሄዳል ማለት ነው። ምክንያቱም እንዲጨምርም እንዲቀንስም የሚያደርገው የውጭ ላይ ያሉ ሰዎች የመግዛት ፍላጎት ሲኖር ፍላጎታቸው በጣም ሲጨምር እና ስቶክ ሆልደሮች ደግሞ ለመሸጥ በጣም ሲፈልጉ፣ ምክንያቱም የካምፓኒው ምናልባት ወደፊት ሪስክ ተመልክተው ሊሆን ይችላል፣ አንዳንድ ስጋቶችን አይተው ሊሆን ይችላል። ያም ካልሆነ ደግሞ ለግል ጥቅማቸው ወይም ለግል ፍላጎታቸው ገንዘቡን ማለት ሸራቸውን ወደ ገንዘብ መቀየር ስለፈለጉ ምን ሊሆን ይችላል። በሁለቱ መካከል በሸር ሆልደሮቹ እና በውጭ ላይ ባሉት አክሲዮን ገዢዎች መካከል ያለው ፍላጎትና አቅርቦት ከፍና ዝቅ ሲል ነው። ያው ማርኬት የተገነባው በፍላጎትና አቅርቦት ላይ ዲፔንድ ስለሚያደርግ እንደገና ደግሞ በተጨማሪም ደግሞ በተዘዋዋሪ መንገድ ደግሞ ስቶክ ሆልደሮች ምንላቸው ወይም የአክሲዮኑ ባለቤቶች ደግሞ በብዛት የዛን ድርጅት አክሲዮን ለመሸጥ በጣም ፍላጎት ካሳዩና የመሸጥ እድላቸው በጣም የሰፋ ከሆነና የአክሲዮኑ ዋጋ ዝቅ እያለ ይሄዳል ማለት ነው። ስለዚህ ይሄ የመጀመሪያው የአክሲዮኖቹ ዋጋ እንዲለዋወጥና በየጊዜው እንዲቀያየር ከሚያደርጉት ፋክተሮች ውስጥ አንዱ ነው። ሁለተኛው ምክንያት የአንድ ካምፓኒ አክሲዮን ዋጋው ከፍና ዝቅ እንዲል ከሚያደርጉ ነገሮች ውስጥ ሁለተኛው ካምፓኒ ፐርፎርማንስ ነው። የካምፓኒው ውጤት መሰረት ያደርጋል። ያ ማለት ባንያው ወይም የስቶክ ማርኬት ድርጅቱ በጣም አሪፍ ውጤት የሚያመጣ ከሆነ አሪፍ ፐርፎርም እያደረገ ከሆነ ለሸር ሆልደሮቹ ወይም ለአክሲዮን ባለቤቶቹ አሪፍ ትርፍ እያከፋፈለ ከሆነ ትርፍ ክፍፍል ሲያከፋፍል ጥሩ ክፍፍል የሚያከፋፍል ከሆነ እንዲሁም ደግሞ የሸር ቫልዩአቸውን የሸራቸውን ዋጋ በየጊዜው እየጨመረ የሚሄድ ከሆነና ለባለቤቶቹ የሚያደርግ ከሆነ የካምፓኒው እያደገ ስለሚሄድ የሸሩ ዋጋ እያደገና እየጨመረ ይመጣል ማለት ነው። ይሄ ሰዎች ደግሞ ውጭ ላይ ያሉ ሰዎች ያ ሸር እያደገ ሲመጣ ሰዎች ከዛ ካምፓኒ ሸር መግዛት ይፈልጋሉ። እዛ ካምፓኒ ላይ ኢንቨስት አድርገው ገንዘባቸውን ማሳደግ የሚፈልጉ ሰዎች ደግሞ ውጭ አሉ። ካምፓኒ ፐርፎርም የሚያደርግበት መንገድ ውጤታማ ከሆነ የሸር ዋጋ እየጨመረ ስለሚሄድ ብዙ ሰዎች ያን ሸር ለመግዛት ፍላጎት ስለሚያሳዩ ምን ይፈጠራል ማለት ነው? የሸር ዋጋ እየጨመረ ይሄዳል ማለት ነው። ያውም የአክሲዮኑ ዋጋው እየጨመረና እያደገ ይሄዳል። ምክንያቱም ካምፓኒው እያደገ ስለሚሄድ ማለት ነው። ካምፓኒው እያደገ ሄደ ማለት ደግሞ የእያንዳንዱ የሸር ዋጋ እየጨመረ ይሄዳል ማለት ነው። ሁለተኛው ደግሞ የካምፓኒው የትርፍ አከፋፈል ዝቅተኛ ከሆነና የሸሩ ዋጋ እድገት በጣም ዝቅተኛ ከሆነ ወይም የአክሲዮኑ ባለቤቶች ሸራቸውን ሸጠው ከዛ ካምፓኒ መውጣት ይፈልጋሉ። በዚህ ሰዓት በጣም በርካታ ሸር ሆልደሮች ወይም የአክሲዮን ባለቤቶች ሸራቸውን ወይም ደግሞ አክሲዮኖቻቸውን ገበያ ላይ ወደ ማርኬት ላይ ስለሚያወጡት ወይም ለመሸጥ በጣም ፍላጎት ስለሚያሳዩ ምን ይፈጠራል ማለት ነው? ገዢ እነሱ ለመሸጥ በፈለጉ ቁጥር የአክሲዮን ዋጋ እየቀነሰ ይመጣል ማለት ነው። ስለዚህ ዋጋው እንዲጨምርም እንዲቀንስም የሚያደርገው ነገር የካምፓኒው ፐርፎርማንስ ነው። ካምፓኒው በጣም ጥሩ ትርፍ የሚያከፋፍል ከሆነ ለአክሲዮኑ ባለቤቶች ጥሩ ዲቪደንድ እንዲሁም ደግሞ የሸሩ ዋጋ በጣም በፍጥነት እያደገ የሚሄድ ከሆነ የሸሩ ዋጋ እየጨመረና እያደገ ይሄዳል። ብዙ
ፈላጊዎች ስለሚመጡ ብዙ ሰዎች እዛ ካምፓኒ ላይ ኢንቨስት ማድረግ ስለሚፈልጉ ወይም አክሲዮን መግዛት ስለሚፈልጉ የሸሩ ዋጋ እየጨመረ ይመጣል ማለት ነው። በተዘዋዋሪ መንገድ ደግሞ በዚህኛው ሳይድ ደግሞ አክሲዮኑ ባለቤቶች አሉ። የአክሲዮኑ ባለቤቶች የካምፓኒ ፐርፎርማንስ ዝቅ ሲል፣ ዲቪደንድ ዝቅተኛ ከሆነና የሸሩ ዋጋ እድገት በጣም ዝቅተኛ ከሆነ ደግሞ ብዙ ሸርሆልደሮች አክሲዮኖቻቸውን ለገበያ ያቀርባሉ ወይም ደግሞ ሸጠው ከዛ ድርጅት መውጣት ይፈልጋሉ ማለት ነው። ለመውጣት ሲፈልጉ ደግሞ ምን ይፈጠራል? የአክሲዮኑ ዋጋው እየቀነሰ ይመጣል ማለት ነው። ብዙ ሰው ለመሸጥ ገበያ ላይ ሲወጣ ወይም ደግሞ አክሲዮኑ ሸጦ ለመውጣት ፍላጎት ሲያሳድር የአክሲዮኑ ዋጋ ዝቅ እያለ ይመጣል ማለት ነው። ስለዚህ በዋናነት በእነዚህ በሁለቱ ምክንያቶች ነው የአንድ አክሲዮን ዋጋ ሊጨምርም ሊቀንስም የሚችለው፣ እንዲሁም የአክሲዮን ዋጋዎች በየጊዜው ሊለዋወጡ የሚችለው ማለት ነው። እንግዲህ የዛሬ ቪዲዮችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እንዲህ አይነት የካፒታል ማርኬት ኢትዮጵያ ውስጥ መምጣቱን ተከትሎ ስለ ስቶክ ማርኬት፣ ስለ ከረንሲ ማርኬት፣ ስለ ኢንቨስትመንት የምናወራበት ቻናል ነው። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህም በኋላ በጣም በርካታ ቪዲዮዎችን እሰራላችኋለሁ። እስከዛው ድረስ ሰላም።